ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የመካከለኛው ምስራቅን ሰበር ዜናዎች ይዤ ቀርብ ያለው በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የዶል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ክብራን አድማጮች አራተኛ ሳምንቱ ላይ የሚገኘው የኢራን የአሜሪካና የእስራኤል ጦርነት መባባሱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን መሪዎች ጋር እየተነጋገርኩ ቢሆንም መሪዎቹ ግን በአደባባይ ወጥተው እየተነጋገርን ነው ብለው መናገር ፈርተዋል። ከአሜሪካ ጋር ከተነጋገሩ የገዛ ህዝባቸው እንደሚገላቸው ያውቃሉ በማለት ገልጸዋል። በሌላ በኩል ሌሊቱን የወጡ የመገናኛ ብዙሃን ዘገባዎች እንዳሳዩት ከሆነ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን መንግስት ውስጥ የሚያነጋግራቸው ሰው ለማግኘት እየጣሩ እንደሆነ ተዘግቧል። ይህንንም ተከትሎ በመላው ዓለም በስፋት የሚታወቁት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺንና የኢራኑን የፓርላማ አፈ ጉባኤን ከግድያ ዝርዝር ውስጥ እንደወጡ ተዘግቧል። አሜሪካና እስራኤል ዛሬ ሌሊቱን እንዳስታወቁት ከሆነ እነዚህን ሁለት ሰዎች ከግድያ ዝርዝራችን ውስጥ አውጥተናቸዋል፣ ከኛ ጋር መነጋገር ይችላሉ፣ ደህንነታቸው የተጠበቀ ነው፣ ከግድያ ዝርዝር ውስጥ አውጥተናቸዋል ቢሉም የኢራን ባለስልጣናት ደግሞ ይህ እየሆነ ያለው እኛን ለመከፋፈል ሆነ ብለው ነው፣ እኛ የምንነጋገረው እንደ ኢራን እንጂ በተናጠል የምናደርገው ነገር የለም ሲሉ ገልጸዋል። በሌላ በኩል አክሲዮስ የተሳኘው የአሜሪካ መገናኛ ብዙሃን በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል አለመግባባት እንደተከሰተ ዘግቧል። ይህም የኢራንን ህዝብ ወደ አደባባይ ወጥ እንዲያምጽ እናድርገው በሚል ከኔታንያሁ የቀረበላቸውን ጥሪ በተመለከተ ፕሬዝዳንት ዶናልድ ጄ ትራምፕ በዚህ ሐሳብ እንደማይስማሙ ህዝቡ ወደ አደባባይ ለመውጣት ፈቃደኛ እንዳልሆነ ጭምር በመግለጽ ሊሆን አይችልም ብለው ውድቅ አድርገዋል። በሌላ በኩል የአሜሪካው ሲቢኤስ ኒውስ ባወጣው ዘገባ እንዳመለከተው ኢራናውያን አሁን በውጭ ኃይሎች ላይ ያላቸው ተስፋ ተሟጧል ብሏል። ኢራን ባወጣችው አደገኛ መረጃ ደግሞ በማንኛውም ሀገር የምትገኙ ኢራናውያን ወጣችሁም ለሌሎች ኃይሎች ድጋፋችሁን ብትሰጡና ወደ አደባባይ ወጣችሁ ሰላማዊ ሰልፍ ብታደርጉ በኢራን ውስጥ ያለም የዘመድ አዝማዶቻችሁ ንብረት አይኖርም ስትላውጃለች። የተለያዩ በአመጽ ውስጥ እየተሳተፉ ነው ያለቻቸውን የኢራን ዲያስፖራዎችንም ንብረት መውረስ ጀምራለች። በሌላ በኩል የአሜሪካ የሳተላይት ምስል አቅራቢዎች አሜሪካን የጦር ቤዞችና ሌሎችም የደህንነት መረጃዎች በካርታ ላይ እንዳይታዩ ቢያደርጉም ቻይና ግን በሳተላይቶቹ አማካኝነት መረጃዎቹ በፍጥነት ለኢራን እንዲደርሱ እያደረገች መሆኑ ተዘግቧል። ግዙፍ የአሜሪካ ጦርን የጫኑ የጦር መርከቦች ከተለያዩ የዓለም አቅጣጫ ወደ ኢራን አቅራቢያ እየገሰገሱ እንደሆነ እየተዘገበ ነው። ይህም አሜሪካ በእግረኛ ወታደር ኢራን ላይ ጦርነት ለመክፈት እንዳቀደች ተመልክቷል። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት ትራምፕ የሲኦል በርን በኢራን ላይ ለመክፈት ተዘጋጅተዋል ሲሉ ዝተዋል። እነዚህ ያስተዋወቅኳችሁና ሌሎችንም በርከት ያሉ መረጃዎችን አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያም ከፈነዳ አራተኛ ሳምንቱን ሊያስቆጥር በጣት የሚቆጠሩ ቀናት የቀረው የመካከለኛው ምስራቅ ጦርነት ዛሬ ሌሊቱንም በከፍተኛ ሁኔታ ተባብሶ ቀጥሏል። ጦርነቱን በተለያየ መንገድ ለመቋጨት ቢፈለግም ነገር ግን ሳይቻል የቀረ ሲሆን ኢራን አሁንም የመካከለኛው ምስራቅ ሀገራትን ማጥቃት ቀጥላለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱን ለመቋጨትና ከጦርነቱ በፍጥነት ለመውጣት ቢፈልጉም የተለያየ አማራጮችን እየተጠቀሙ ቢኖሩም ከጦርነቱ መውጫ መንገድ ሳያገኙ ቀርተዋል። ትራምፕ ከኢራን ጋር እየተደራደርኩ ነው ቢሉም ነገር ግን ምንም አይነት ድርድር እየተካሄደ እንዳልሆነ የገለጸችው ኢራን የቀረበልኝንም የድርድር መነጋገሪያ ነጥብ ውድቅ አድርጌዋለሁ ማለቷ ይታወቃል። ይህንን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመነጋገር በኢራን መንግስት ውስጥ ካሉ በተለይም ደግሞ በመላው ዓለም በስፋት የሚታወቁት ከኢራን ውጭ ጉዳይ ሚኒስትር አባስ አራግቺና ከጥቂት ባለስልጣናት ጋር ለመነጋገር እየሞከሩ ሲሆን ይህንን አስመልክቶ ዎል ስትሪት ጆርናል የተሰኘው የዜና ወኪል ዛሬ ሌሊቱን ባወጣው ዘገባ አሜሪካና እስራኤል ከፍተኛ የኢራን ባለስልጣናትን ለማጥፋት አዘጋጅተውት ከነበረው የግድያ ዝርዝር ውስጥ በመላው ዓለም በስፋት የሚታወቁትንና ጦርነቱ ከተጀመረ ጊዜ ጀምሮ ተከታታይ መግለጫ በመስጠት የሚታወቁት የኢራኑን ውጭ ጉዳይ ሚኒስትር አባስ አራግቺንና የኢራን የፓርላማ አፈ ጉባኤን መሐመድ ባገር ቃሊባፊን በጊዜያዊነት ከግድያ ዝርዝር ውስጥ አንስተናቸዋል ብለዋል። ይህ ከ4 እስከ 5 ቀናት ብቻ የሚቆየው አጭርና ድንገተኛ የእፎይታ ጊዜ ለሁለቱ ባለስልጣናት የሰጠ ነው። ከኛ ጋር እንዲነጋገሩና ነገሮችን በሰላማዊ መንገድ ለመፍታት እንዲነቃቁ ነው ብለዋል። ምንም እንኳን ትራምፕ ከቀናት በፊት ተናግረዋቸው በነበሩ ተከታታይ መግለጫዎች ላይ ከኢራን ጋር መልካም ግንኙነት እያደረግን ነው፣ ድርድሩ እየተቋጨ ነው ቢሉም አሁንም ግን ከኢራን መንግስት ውስጥ የሚያናግሩት ሰው ማግኘት አለመቻላቸውን አመላካች ሆኗል። የዛሬ ሌሊቱ የዎል ስትሪት ጆርናልና ሌሎችም የአሜሪካ መገናኛ ብዙሃን ይዘውት የወጡት ዘገባ የፈረንሳዩ
የዜና ወኪል የሆነው አጃንስ ፍራንስ ፕሬስ ኤኤፍፒ ዛሬ ሌሊቱን ባወጣው ዘገባ እንዳመለከተው ዋይት ሃውስ የከረረ ሁኔታ ላይ ደርሷል ሲል ያመለክታል። አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለሪፐብሊካን የኮንግረስ አባላት ባዘጋጁት የዛሬ ሌሊቱ ግብዣ ላይ ኢራን በሰላም ድርድሩ ላይ እየተሳተፈች ነው፣ ከኢራን መንግስት ውስጥ የተወሰኑት ከኔ ጋር እየተነጋገሩ ነው ያሉት ትራምፕ ነገር ግን ይህንን በአደባባይ ለማመን ይፈራሉ። ምክንያቱም እንዴት ከአሜሪካ ጋር ትነጋገራላችሁ ተብለው በገዛ ህዝባቸው እንገደላለን የሚል ፍርሃት ስላለባቸው ይህንን መናገር አይፈልጉም እንጂ ከኔ ጋር እየተነጋገሩ ነው ሲሉ ዳግም ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ተናግረዋል። የፕሬዝዳንቱን ንግግር ተከትሎ የዋይት ሃውስ ቃል አቀባይ ካሮላይን ሌቪትም በዋይት ሃውስ በሰጡት መግለጫ እንዳሉት ኢራን በጦርነቱ መሸነፏን አምና የሰላም ስምምነቱን የማትቀበል ከሆነ ፕሬዝዳንት ትራምፕ በኢራን ላይ ሲኦልን ለማውረድ ሙሉ ዝግጅት ላይ መሆናቸውን ገልጸው ፕሬዝዳንቱ ማናቸውንም የጦር ዕቅድ አዘጋጅተው ከባድ የሆነ የሲኦል በርን በኢራን ላይ የሚከፍት ጥቃት ለመግፈት በከፍተኛ ሁኔታ ተዘጋጅተዋል ሲሉ የዋይት ሃውስ ቃል አቀባይ ተናግረዋል። ምንም እንኳን አሜሪካና እስራኤል በጦርነቱ ወታደራዊ ግቦች ላይ የጸና የጋራ አቋም አለን ቢሉም በኢራን መንግስት ውስጥ ለውጥ በማምጣት ዙሪያ ግን ጽኑ የሆነ የሐሳብ ልዩነት እንዳላቸው የሚወጡ መረጃዎች በግልጽ አረጋግጠዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ህዝብ በአደባባይ ወጥቶ መንግስቱን እንዲገለብጥ ከፍተኛ ፍላጎት ያላቸው ሲሆን ይህንንም ለማሳካት እስራኤል የኢራንን ብሔራዊ የደህንነት ኃላፊ አሊ ላሪጃኒን እንዲሁም የተቃውሞ ሰልፎችን በማዳፈን የሚታወቁትን የባሲጅ ሚሊሻ አዛዥ የሆኑትን ጎላም ሬዛ ሱሌማኒን ከነምክትሎቻቸው መግደሏ አይዘነጋም። እነዚህን ግድያዎች ተከትሎ ኔታንያሁ የኢራንን መንግስት በመደናገር ውስጥ መሆኑን በማመን ፕሬዝዳንት ትራምፕ ከእርሳቸው ጋር በጋራ በመሆን የኢራንን ህዝብ ወደ አደባባይ እንዲወጣ የጋራ ጥሪ እንዲያቀርቡ ቢጠይቁም ትራምፕ ግን ይህንን ሐሳብ ውድቅ አድርገውታል ተብሏል። የአሜሪካው አክሲዮስ የዜና ወኪል ዛሬ ሌሊቱን ባወጣው ዘገባ እንዳመለከተው የኔታንያሁ ጦርነቱ እንዲቆም በፍጹም አይፈልጉም። ከዚህ ይልቅ እንዲያውም የኢራንን ህዝብ እንዲነሳሳና አገዛዙን እንዲጥል እናነሳሳው በሚል ፕሬዝዳንት ዶናልድ ጄ ትራምፕን ቢጠይቋቸውም ትራምፕ ግን ፈጽሞ በዚህ ሐሳብ አልስማማም ሲሉ ሐሳቡን ውድቅ እንዳደረጉባቸው አክሲዮስ የዜና ወኪል በዛሬ ሌሊት ዘገባው አመልክቷል። ትራምፕ ለኔታንያሁ እንዳሏቸው በዚህ ሰዓት ህዝቡን ወደ አደባባይ ውጡ ማለት ፈጽሞ ተቀባይነት የሌለው ነው፣ ህዝቡ ከፍተኛ ፍርሃት ላይ ነው በማለት ገልጸዋል። በአሜሪካ የሚገኙ የእስራኤል አምባሳደር የቺኤል ሌተር ይህንን አስመልክተው ለዜና ወኪሉ አክሲዮስ ሲናገሩ ዓላማቸው የኢራንን አገዛዝ ከአየር ላይ በሚሰነዘር ጥቃት ክፉኛ በማዳከም በመሬት ላይ በሚገኝ የኢራን ህዝብ ራሱ ስልጣኑን እንዲቆጣጠርና ስልጣኑን እንዲያወርድ ለአመፅ እንዲነሳ ማድረግ ነበረ የመጀመሪያው ዓላማ በማለት የእስራኤልን የረዥም ጊዜ ስትራቴጂ አብራርተዋል። በሌላ በኩል ኢራናውያን በውጭ ኃይሎች ተስፋ ቆርጠዋል ሲል የዜና ወኪሉ ሲቢኤስ ኒውስ ዘገበ። የአሜሪካው ሲቢኤስ ኒውስ ዛሬ ሌሊቱን ባወጣው ሰፊ ዘገባ እንዳመለከተው ጦርነቱ ከመጀመሩ በፊት በርካታ ኢራናውያን የውጭ ጣልቃ ገብነት ቢመጣም 47 ዓመት በኢራን የቆየውን አብዮታዊ ሪፐብሊክ አገዛዝ ያስወግዳል የሚል ከፍተኛ ተስፋ ሰንቀው የነበረ ቢሆንም አሁን ግን ነገሮች ሙሉ በሙሉ ተቀይረዋል፣ በውጭ ኃይሎች ላይ ኢራናውያን እምነት አጥተዋል ሲሉ ገልጸዋል። ሲቢኤስ ኒውስ ያነጋገራቸው በኢራን ውስጥና በስደት የሚኖሩ ኢራናውያን ተስፋቸው ወደ ከፋ የመጥፋትና የጥፋት ስሜት መቀየሩን በምሬት ይገልጻሉ። በብሪታንያ ነዋሪነቱን ያደረገውና ለደህንነቱ ሲባል ለዜና ወኪሉ ስሙን ቀይሮ የገለጸው ሬዛ የተባለው ግለሰብ ሲያስረዳ አሜሪካና እስራኤል ያለምንም የተቀናጀ ዓለም አቀፍ ማህበረሰብ ድጋፍና ጠንካራ የረዥም ጊዜ እቅድ ሳይዙ የዲፕሎማሲ ስትራቴጂም ሳይነድፉ ብቻቸውን የሚያደርጉት ጥቃት ለውጥ ፈጽሞ እንደማያመጣ አብራርቷል። አክሎም ኢራን የትራምፕን ግልጽ የሆነ ስትራቴጂ ማጣት በመጠቀም በሆርሙዝ ስትሪት በኩል የዓለምን ኢኮኖሚ ለማነቅ ተጠቅማበታለች ብለዋል። በኢራን ውስጥ የሚኖረው ደግሞ አሚር በበኩሉም ጦርነቱን ነጻነት ያመጣል ብለው አስበው የነበሩ ዜጎች አሁን ላይ በአስቸኳይ የተኩስ አቁም እንዲደረግላቸው እየተማጸኑ መሆኑን ተናግረዋል። በተቃዋሚ ኃይሎች መካከል ምንም አይነት ጠንካራ ህብረት የሌለበት ሁኔታ አሜሪካና እስራኤል ህዝቡ እንዲያመጽ የሚያደርጉት ጥሪ ከንቱ ነው። እናም ከፊታቸው ሲኦል መሰል ሳምንታት እንደሚጠብቋቸው ስጋቱን ለሲቢኤስ ኒውስ ያካፈለ ሲሆን በፊት መንግስቱ ይወርዳል የሚል እምነት የነበራቸው በጣም በርካቶች አሁን ላይ ተስፋ ቆርጠዋል። የኢራን መንግስት በማይወርድበት መደላደል ላይ እንዳለና አሁንም አራተኛ ሳምንቱ ላይ ሆኖ ጦርነቱን በጽናት እየመራ መሆኑን የተመለከቱ ኢራናውያን ይህ ፈጽሞ የማይሆን እንደሆነና መንግስት መጣል ሳይሆን አሁን ሰላም ብቻ እንደሚፈልጉ ገልጸዋል። ይህ በዚህ እንዳለ
አሜሪካ በከፍተኛ ቁጥር ወደ መካከለኛው ምስራቅ ወታደሮቿን እያስጠጋች ሲሆን የቻይና ሳተላይቶች አደገኛ መረጃዎችን አጋርተዋል። በመሬት ላይ ያለው ውጥረት እያሻቀበ ባለበት በዚህ ወቅት አሜሪካ ወታደራዊ ኃይሎቿን ከእስያ ፓሲፊክ ቀጠና ነቅላ በከፍተኛ ፍጥነት ወደ መካከለኛው ምስራቅ በማስገባት ላይ ትገኛለች። ሚዛር ቪዥን የተሰኘው የቻይና አርቲፊሻል ኢንተለጀንስ ኩባንያ ዛሬ ሌሊቱን ይፋ ባደረገው የሳተላይት ምስል 844 ጫማ ርዝመት ያለውና ከ2000 በላይ መሪን ወታደሮችን እንዲሁም እጅግ ዘመናዊ የሆኑ የኤፍ-35ቢ ተዋጊ ጀቶችን የሚጭነው ዩኤስኤስ ትሪፖሊ የተሰኘችው ግዙፍ የአሜሪካ የጦር መርከብ በህንድ ውቅያኖስ ዲያጎ ጋርሻን ደሴት አካባቢ መድረሷ ማረጋግጧል። ከዚህም ጋር ተያይዞ ዩኤስኤስ ሳንዲያጎ የተባለው ሌላኛው ግዙፍ የአሜሪካ የጦር መርከብ ወደ ቀጠናው በፍጥነት እየገሰገሰ መሆኑን ሲገልጽ፣ ፔንታጎን ከደቡብ ኮሪያ ሳይቀር ታድ የተሰኘውን የጸረ ሚሳኤል መከላከያ ጋሻም በከፍተኛ ፍጥነት ወደ መካከለኛው ምስራቅ በማስገባት ላይ እንደምትገኝ ገልጿል። የሚያሳየው ከ4 እስከ 5 ሳምንታት ያልቃል ተብሎ በትራምፕ ሲነገርለት የታሰበው ጦርነት እጅግ እየተራዘመና አድማሱን እያሰፋ ወደ ከፋና በርካቶችን ወደሚያዳርስ የእግረኛ ጦርነት ጭምር እያመራ መሆኑን ነው። ከዚህ ጋር ተያይዞ በዘመናዊ ጦርነት ውስጥ ክፍት የሆኑ የሳተላይት መረጃዎች ያላቸው ሚናን ፍንትው ብሎ ወጥቷል። የአሜሪካ የሳተላይት ኩባንያዎች የኢራንን ጥቃት ለማክሸፍ ሲሉ የምስል መረጃዎችን እያዘገዩ እያሳዩ ነው። የቻይና ኩባንያዎች ግን መረጃዎቹን በፍጥነት ይፋ ማድረጋቸውን የገለጹ ሲሆን ሀገራት በህዋ ላይ ያላቸው የቴክኖሎጂ የበላይነት የጦርነቱን ሚዛን እንዴት ሊቀይረው እንደሚችል ሕያው ማሳያ ሆኗል። የቻይና የሳተላይት መረጃዎችን በፍጥነት ለኢራን እያቀረበች ሲሆን ለኢራን በቀጥታ መረጃዎቹን ባታቀርብም ለሁሉም እንዲታይ አድርጋ በፍጥነት ላይቭ ማስተላለፍ ላይ ቀጥላለች። ይህም ከዚህ ቀደም በአሜሪካ ብቻ ሲዘወር የነበረውን የሳተላይት ምስል የማቅረብ ሁኔታ ሙሉ በሙሉ የቀየረና አሜሪካ ወታደራዊ ቦታዎቿንና ስትራቴጂክ የሆኑ መጠቃት የሌለባቸውን ቦታዎች ለመሰወር እንደተቸገረች ጭምር አመልክቷል። ይህ ሁሉ አውዳሚ ወታደራዊ ዲፕሎማሲያዊና የስነ ልቦና ጦርነት እየተካሄደ ባለበት በዚህ አደገኛ ወቅት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ስምታቸውን ሰብረው በዛሬ ሌሊቱን እጅግ በጠንካራ ቃል ተናግረዋል። አንቶኒዮ ጉቴሬዝ በመግለጫቸው ማናቸውም ሊገምቱት ከሚችሉት የከፋና ከድንበር ያለፈ አደገኛ ጊዜ ላይ ደርሰናል በማለት ያስጠነቀቁ ሲሆን አሜሪካና እስራኤል ይህንን በኢራን ላይ የከፈቱትን ጦርነት በአስቸኳይ እንዲያቆሙ እንዲሁም ኢራን በጎረቤቶቿ ላይ የምትፈጽመውን የሚሳኤል ጥቃት በአስቸኳይ እንድትገታ ጥብቅ ጥሪ አቅርበዋል። ይህንን ጥልቅና የተወሳሰበ ቀውስ በዲፕሎማሲ ለማርገም አንጋፋው ፈረንሳዊ ዲፕሎማት ዣን አርኖልድ የልዩ መልእክተኛ አድርገው በመሾም የዓለም አቀፍ ማህበረሰቡን የመጨረሻ የሰላም ሙከራ ለማድረግ እየተንቀሳቀሱ እንደሆነ ገልጸዋል። ይህ ከመካከለኛው ምስራቅም አልፎ የዓለምን ኢኮኖሚና ሰላም እያንገዳገደ ያለው ጦርነት ከወታደራዊ ጡንቻ ማሳያነት አልፎ የሰብአዊና የዲፕሎማሲ የመጨረሻ ፈተና ሆኖ ተደቅኗል። በሌላ በኩል ኢራን በፕሬዝደንት ዶናልድ ጄ ትራምፕ የቀረቡትን የድርድር ሐሳቦች ውድቅ በማድረግ የራሷን ቅድመ ሁኔታም በይፋ በመገናኛ ብዙሃኗ በኩል አቀረበች። የኢራን መንግስት የቴሌቪዥን ጣቢያ የሆነው ፕሬስ ቲቪ የሀገሪቱን ከፍተኛ የፖለቲካና የደህንነት ባለስልጣናት ጠቅሶ ምሽቱን ባወጣው መግለጫ እየተካሄደ ያለውን ጦርነት እንደማይቆም ለማስቆም ከተፈለገ ማለትም በአሜሪካ በኩል የቀረበውን ሐሳብ ኢራን ውድቅ እንዳደረገችው ይፋ አድርጓል። የቴሌቪዥን ጣቢያው በቀጥታ ስርጭት የዜና ዘገባው እንዳስመለከተው ኢራን ጦርነቱን የምታበቃው ራሷ ስትወስንና የራሷ ቅድመ ሁኔታዎች ሲሟሉ እንደሆነ ገልጸዋል። የኢራን ባለስልጣናት እስካሁን ድርድር አለመጀመሩን እንዲሁም ጦርነቱ የሚቆም ከሆነ የተኩስ አቁም ሳይሆን ሙሉ በሙሉ መሆን እንዳለበት በተደጋጋሚ ሲናገሩ ቆይተው ነበር። የኢራን መንግስት በቴሌቪዥን ጣቢያው ፕሬስ ቲቪ በኩል ምሽቱን በሰጠው ይፋ መግለጫ እንዳለው ከሆነ እነዚህ የኢራን ያለምንም ድርድር የማናደርግባቸው ጦርነቱን ለማቆም ያስቀመጥናቸው ቅድመ ሁኔታዎች ናቸው ብለዋል። የኢራን ቅድመ ሁኔታዎች መካከል በአንደኛነት የተቀመጠው በጠላት የሚፈጸም ወረራና ግድያ ያለምንም ቅድመ ሁኔታ ሙሉ በሙሉ መቆም አለበት። እስራኤልና አሜሪካ ተኩሳቸውን ያላንዳች ሁኔታ ማቆም አለባቸው ይላል። ሁለተኛው ጦርነቱ በድጋሚ በኢራን ላይ እንደማይከፈት የሚያረጋግጥ አስተማማኝ ሁኔታን ለኢራን ማቅረብ እንዳለባቸው ይገልጻል። ሶስተኛው የኢራን ቅድመ ሁኔታ የተረጋገጠና በግልጽ የሚታወቅ በጦርነቱ ለደረሰው ጉዳት ተሰልቶም በገንዘብ
ገንዘብ ካሳ እንዲከፈልም ጠይቃለች። በአራተኛነት ኢራን ያስቀመጠችው ቅድመ ሁኔታ በቀጠናው ባሉ ቡድኖች ላይ ማለትም በሄዝቦላ፣ በሃውቲና በሐማስ ላይ የተከፈቱና ሊከፈቱ የታሰቡ ሁሉም ጦርነቶች እንዲቆሙ ማድረግ። አምስተኛና የመጨረሻው ኢራን በሆርሙዝ ወሽመጥ ላይ ያላትን መብትና ሉዓላዊነት ዓለም አቀፍ እውቅና ሰጥታ አሜሪካ ስትቀበለው ነው ይህ ጦርነት የሚቆመው ብላለች ኢራን። ፕሬዝዳንት ትራምፕ በኢራን በኩል ከቀረቡት ቅድመ ሁኔታዎች በአብዛኛው ተቃራኒ የሆኑና ባለ 15 ነጥብ የሰላም እቅድ ማቅረባቸውን በትናንትናው የዜና ዘገባዬ ወደ እናንተ ማድረሴ አይዘነጋም። የሆነ ሆኖ ጦርነቱ አሁንም በከፍተኛ ሁኔታ ተባብሶ የቀጠለ ሲሆን አሜሪካ በኢራን የምታካሄደውን ጦርነት እያጠናቀቀች ነው ሲሉ የአሜሪካው አፈጉባኤ ተናግረዋል። የአሜሪካ የሕዝብ ተወካዮች ምክር ቤት አፈጉባኤ ማይክ ጆንሰን ሀገራቸው አሜሪካ ከኢራን ጋር የምታካሄደውን ጦርነት እያጠናቀቀች ነው ሲሉ ተናግረዋል። ጆንሰን በዋሽንግተን ዲሲ ለአሜሪካ መገናኛ ብዙሃን ኦፕሬሽን ኤፒክ ፊዮሪን እያጠቃለልን ያለን ይመስለኛል። እኔ የማስበው ይህንኑ ነው። እኔ እንደማስበው በአጭር ትዕዛዝ ይከናወናልና ይህ በታቀደለት ጊዜ የሚከናወን ጦርነት ሆኖ ያበቃል የሚል ተስፋ እንዳላቸው ገልጸዋል። አፈጉባኤው ይህንን ያሉት ፕሬዝዳንት ዶናልድ ጄ ትራምፕ አስተዳደራቸው ስምምነት ላይ መድረስ ትፈልጋለች ካሏት ኢራን ባለስልጣናት መካከል ከሚመለከተው ሰው ጋር እየተነጋገረ መሆኑን ከተናገሩ በኋላ ነው። ኢራን አሜሪካ ያቀረበችውን የሰላም እቅድ ከልክ ያለፉ ናቸው በማለት ውድቅ አድርጋለች። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኔ ጋር ለመደራደር ፈቃደኛ ካልሆናችሁ የኢራንን የኤሌክትሪክና የውሃ መሰረተ ልማቶች ሙሉ በሙሉ አወድማቸዋለሁ የሚለውን ዛቻም በተመለከተ የሰብአዊ መብት ተቋሙ አምነስቲ ኢንተርናሽናል የትራምፕን ንግግር አወገዘ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት እንደሆነ የሚገልጸው አምነስቲ ኢንተርናሽናል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን የኃይል ማመንጫዎችና የኢነርጂ መሰረተ ልማቶች ላይ ሊሰነዘር የታቀደውን ወታደራዊ ጥቃት ለ5 ቀናት ለማዘግየት ያቀረቡትን ሐሳብ እጅግ ኃላፊነት የጎደለው ሲል ኮንኖታል። ትራምፕ ጥቃቱ የሚዘገየው ግጭቶችን በንግግር ለመፍታት በሚደረግ ሂደት ውጤት ላይ ተመስርቶ መሆኑን መግለጻቸውን ዓለም አቀፉ የሰብአዊ ሕጎችን የሚጥስና የንጹህ ዜጎችን ሕይወት አደጋ ላይ የሚጥል ዛቻ ነው፣ ማራዘም ሳይሆን ሙሉ በሙሉ ሊተውት የሚገባ እቅድ ነው ብለዋል። አምነስቲ ኢንተርናሽናል በማህበራዊ ትስስር ገጹ ባወጣው መግለጫ ወታደራዊ እርምጃዎችን የመተው ውሳኔ በፖለቲካዊ ድርድር ውጤት ላይ ሳይሆን ንጹሃንን የመጠበቅ ዓለም አቀፍ ግዴታ መሰረት ያደረገ መሆን እንዳለበት በጽኑ አሳስበዋል። የኃይል ማመንጫዎች ለሆስፒታሎች፣ ለውሃ አቅርቦትና ለሌሎች መሰረታዊ አገልግሎቶች ወሳኝ በመሆናቸው እነዚህ ተቋማት ኢላማ ማድረግ በራሱ የጦር ወንጀል ሊሆን እንደሚችል ድርጅቱ በጽኑ አስገንዝቧል። በመሆኑም ትራምፕ የሰነዘሩትን ግልጽ ያልሆነና አደገኛ ዛቻ በአስቸኳይ እንዲያነሱ እንጠይቃለን ሲል አምነስቲ ዘግቧል። ምንም እንኳን ትራምፕ ስለታሰበው የጊዜ ሰሌዳም ሆነ ስለ ድርድሩ ዝርዝር መረጃ ከመስጠት ቢቆጠቡም ንግግራቸው ሰብአዊ መብት ተሟጋቾችንና በዓለም አቀፍ ታዛቢዎች ዘንድ ከፍተኛ ስጋትን ፈጥሯል። እንዲህ አይነቱ ንግግር በጦርነት ወቅት የሲቪል መሰረተ ልማቶች ላይ ጥቃት እንዳይፈጸም የተቀመጡ ዓለም አቀፍ ሕግና መርሆችን በግልጽ የሚንድ ነው ብለውታል። በመጨረሻም ኢራን ከጠላት ጋር ተባብረዋል በማለት የኮነነቻቸውን ዜጎቿን ንብረት መውረስ መጀመሯን አስታውቃለች። የኢራን መንግስት ከጠላት ጋር ግንኙነት ያላቸውና ለኢራን ሪፐብሊክ ተቃዋሚዎች ናቸው ያላቸውን ሰዎች ንብረት በይፋ መውረስ መጀመሩን የሀገሪቱ መገናኛ ብዙሃን ዘግበዋል። መንግስት ጠላት ካላቸው ሀገራት ጋር በማበር ጉዳት እንዲያደርስ ያደረጉና መረጃዎችም ያቀበሉ በውጭ የሚኖሩ የሀገሪቱ ዜጎችና ቤተሰቦቻቸውን ንብረት ላይ በአቃቢ ሕግ ውሳኔ እየተላለፈ ቤቶቻቸው እየተለቀሙ ንብረቶቻቸውም እየታገዱ ነው ተብሏል። ዘገባዎች ስማቸውን በግልጽ ያልጠቀሱት 2 ሰዎች ንብረት በአቃቢ ሕግ ውሳኔ መወረሱን አመልክቷል። የቀረበባቸው ክስም በሀገሪቱን ከወጡ በኋላ በሌሎች ሀገራት ሆነው ከጠላት ጋር በመተባበር ጸረ ኢራን የሆነ ተግባራትን ፈጽመዋል በሚል ነው። በኢራን መንግስትና በአብዮታዊ ዘብ ቅርብ የሆኑ መገናኛ ብዙሃን ንብረታቸው የተወረሰ ሰዎችን ስምና ምስል በማውጣት የዘገቡ ሲሆን እርምጃውን አወድሰው እንደሚቀጥልም ዘግበዋል። ሌላኛው የኢራን መንግስት የዜና ወኪል ሚዛን እንደዘገበው ከሆነ ከውጭ የስለላ ተቋማት ጋር በመቀናጀት በኢራን ውስጥ የሽብር ተግባራት እንዲፈጽሙ አድርገዋል የተባሉ ግለሰቦችና የዘመዶቻቸው ንብረት እንዲወረስ ተደርጓል ብለዋል። የኢራን የህግና የደህንነት
የደህንነት ተቋማት በተደጋጋሚ ዜጎች በኢራን ውስጥ የሚከሰቱ ነገሮችን መቅረጽና ለመገናኛ ብዙሃን አሳልፈው መስጠት በሀገር ብሔራዊ ጥቅም ላይ የሚፈጸም ወንጀል ማስረጃ እንደሚሆን በተደጋጋሚ ሲያስጠነቅቁ እንደቆዩም ተዘግቧል። ከዚህ ጋር በተገናኘም በተለያየ ዓለማት የሚኖሩ ኢራናውያን በአስቸኳይ በኢራን መንግስት ላይ ማመጽ እንዲያቆሙ ወደ አደባባይ በመውጣት እስራኤልና አሜሪካን በማወደስ ኢራን ላይ የሚደረገው ጦርነት እንዲቀጥሉ ከገፋፉ በስክሪን ላይ በሚታየው ፎቶግራፋቸው መሰረት በኢራን ውስጥ ያላቸው ንብረት እንደሚወረስ የነሱ ብቻ ሳይሆን የቤተሰቦቻቸው የዘመድ አዝማዶቻቸውም ንብረት በመንግስት እንደሚወረስ የኢራን መንግስት በዚሁ መግለጫው ላይ አስጠንቅቋል። ማናቸውንም ተግባር የምትፈጽሙ ከጠላቶቻችን ጋር የምታብሩ በሙሉ በሀገራችሁ ምንም አይነት ንብረት አይኖራችሁም። ለአመጽ በወጣችሁበት ጎዳና ላይ ያኔ ንብረቶቻችሁ ሁሉ እንደሌሉ ዘመዶቻችሁም ጎዳና እንደወጡ አስቡ ሲሉ ጥብቅ ማስጠንቀቂያ ኢራን አስተላልፋለች። ጦርነቱ በየቀኑ አድማሱን እየቀየረ ብዙሃንን እያሳተፈ አራተኛ ሳምንቱን ሊያስቆጥር የ2 ቀናት ዕድሜ ቀርጦታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።